የዓለም ጤና ድርጅት በኢራን ሊከሰት ለሚችለው የኒውክሌር ጥቃት ዝግጅት እያደረገ መሆኑን አስታወቀ። መካከለኛው ምስራቅ እየተካሄደ ያለውን ጦርነት አሳሳቢ ደረጃ ላይ መድረሱ ተከትሎ የዓለም ጤና ድርጅት ከፍተኛው አስከፊ ሁኔታ ለሚባለው የኒውክሌር አደጋ ቅድመ ዝግጅት እያደረገ መሆኑን በይፋ አምኗል። አሜሪካና እስራኤል ጥምር ጦር በኢራን ላይ የሚፈጽሙትን ጥቃት መጠናከሩን ተከትሎ የኒውክሌር ተቋማት ቢመቱ ወይንም የኒውክሌር መሳሪያ ጥቅም ላይ ሊውል ስለሚችል ሊከሰት የሚችለውን ሰብአዊ ቀውስ ድርጅቱ በስጋት እየተጠባበቀ ይገኛል። የድርጅቱ የምስራቅ ሜዲትራኒያ ቀጠና ዳይሬክተር ሃና ባልኪ እንደገለጹት የኒውክሌር አደጋ እጅግ የሚያሳስበን ጉዳይ ነው። ምንም ያህል ብንዘጋጅ አደጋው ቢከሰት በክፍለ አህጉሩም ሆነ በዓለም ላይ የሚያደርሰውን ጉዳት መከላከል አይቻልም። ውጤቱም ለበርካታ አስርተ ዓመታት የሚቆይ ይሆናል ብለዋል። ፕሬዚዳንት ዶናልድ ትራምፕ ኦፕሬሽን ፔክ ፉሪ የተሰኘውን ዘመቻ የጀመሩት የኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለማገድ መሆኑን ቢገልጹም ይሁን እንጂ የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ የኢራን የኒውክሌር ማበልጸጋ ጣቢያዎች ቀደም ብለው በደረሰባቸው ጥቃት መውደማቸውም ገልጸው ነበር። የዓለም የጤና ድርጅት ሰራተኞቹ ለጨረር አደጋ የሚሰጡትን ምላሽ እንዲያድሱ ስልጠና እየሰጠ ሲሆን በአደጋ ወቅትም የሚከሰቱ የረጅም ጊዜ ጤና እክሎችን እንዴት መቆጣጠር እንደሚችል መመሪያዎችን እያዘጋጀ ይገኛል። በሌላ በኩል የአሜሪካ የጸረ ሽብር ማዕከል ዳይሬክተር የነበሩት ጆን ኬት ጦርነቱ በህሊና የመደገፍ አልችልም በማለት ከስልጣናቸው መልቀቃቸውም የጉዳዩን አሳሳቢነት ያሳያል። ትራምፕ ግን የእስራኤል የኒውክሌር መሳሪያ ትጠቀማለች የሚል ስጋት እስራኤል እንዲህ ያለ ነገር አታደርግም በማለት አስተባብለዋል። የተወደዳቸው የዞላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱም። ኢራን ለአሜሪካና እስራኤል ሰልለዋል የተባሉ 3 ግለሰቦችን በሞት ቀጣችን። የኢራን መንግሥት በዚህ ዓመት መጀመሪያ ላይ በተቀሰቀሰ ተቃውሞ ወቅት 2 የፖሊስ መኮንኖችን ገድለዋል የተባሉ 3 ግለሰቦችን ዛሬ ሐሙስ በሞት መቅጣቱን የመንግሥት መገናኛ ብዙሃን ዘግበዋል። በቅድስት ከተማ ቁም የተፈጸመው ይህ የሞት ቅጣት የአገሪቱ ጠቅላይ ፍርድ ቤት ያጸደቀው ሲሆን ግለሰቦቹ በግድያ ወንጀልና በፈጣሪ ላይ ጦርነት በማወጅ ጥፋተኛ ሆነው ተገኝተዋል ብለዋል። የሀገሪቱ የፍትህ አካላት እንደገለጹት ተከሳሾቹ ለአሜሪካና ለእስራኤል ጥቅም የሚውሉ የጥፋት ተግባራትን ሲያከናውኑ እንደነበርም ተጠቅሰዋል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁን መረጃዎች እንዲነበሩ ስለተከታተላችሁን እያመሰገነ በእኛ በኩል ቸሮን ያሰማን።